ምን ሆኜ ነው ሰው ሁሉ አይወደኝም? በቃ እኔ ለወንድ አልተፈጠርኩም ማለት ነው። እንደገና ከወጣሽበት መሰላል ሊፈጠፍጥሽ ነው የሚፈልገው። አይ ሞከርኩኝ፣ በቃ ላፈቅርሽ ሞከርኩኝ ብልብልብል እምቢ አለኝ። ስለዚህ ስለማላፈቅርሽ ነው። ወንድ ግን እድሜ ልኩን የሚያፈቅራት ምን አይነት ሴት እንደሆነች ታውቂያለሽ? ሰላም እንዴት ናችሁ? ውድ የመኒቲዩብ ቤተሰቦች ሰላማችሁ በያላችሁበት የበዛ ይሁን። ዛሬ ለመኒቲዩብ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ቀጣይ የምለቃቸው ቪዲዮ እንዲደርሳችሁ እንድታደርጉ እጋብዛችኋለሁ። ነባር ቤተሰቦቼ ደግሞ እጅግ በጣም አድርጌ አመሰግናችኋለሁ። ላይክ፣ ኮሜንት፣ ሼር እያደረጋችሁ ስለምታበረታቱኝ። በነገራችን ላይ ሀሳባችሁን እኔ በማመጣቸው ሀሳቦች ላይ ሀሳባችሁን ኮሜንት ላይ እንድትገልጡና እርስ በርስ እንድንማማር እፈልጋለሁ። ምክንያቱም አንዳችን ያየነው እይታ ከሌላችን ስለሚሻል ማለት ነው። ዛሬ ይዤላችሁ የመጣሁት ሁሌም መስራት የምፈልገው ቪዲዮ ነው። በነገራችን ላይ የብዙ እህቶቻችን ህመም የሆነ ሀሳብ ነው። አንዲት እህቴ ጓደኛ ነበረኝ። ጓደኛዬን ሰው ነው ያስተዋወቀን። ከዛ በጣም ወደዋለው 3 ዓመት የሚያህል በፍቅር ኖርን። አሁን እየቆየን በሂደት ግን እኔ ማግባት ፈልጋለሁ እና እሱ ማግባት አይፈልግም። ስለ ጋብቻ ሳነሳለት ወሬ ያስቀይሳል። ሌላ ነገር እንዳወራለት ነው የሚፈልገው። ስልክ ስደውልለት አይመልስም። እንደዛ አይነት ነገሮች እና ጸባዩ እየተቀየረብኝ ነው እየሄደ ያለው እና ምን ትያለሽ ነው ያለችኝ። ምን ትመክሪኛለሽ ነው ያለችኝ። እና ይሄ የአንድ ወንድ ባህሪ ወይም ደግሞ የአንድ ሴት ችግር ብቻ አይደለም። ይሄ ችግር እንዴት ነው ሊፈጠር የሚችለው? ብዙ ጊዜ ሴቶች የማንረዳው ችግር፣ ሰው ሲመክረን የማይገባን ችግር ነው። ይሄ ችግር ካልደረስንበት የማይገባን ችግር ነው እና ምንድነው ችግሩ? አንድ ወንድ ለምሳሌ ሃይስኩል ሆነሽ ፍቅር ላይ ስንወድቅ ያንን ወንድ እስከ ዘላለም እስከ መጨረሻው እንጂ የትኛዋም ሴት በፍቅር ላይ ስትወድቅ አይ ከሱ ጋር ፍቅሬ ሲያልቅ አቆማለሁ ብላ የምትጀምር የትኛዋም ሴት የለችም። ምክንያቱም ሁሉ ጊዜ ሴት ልጅ ሊያገባኝ ነው ብላ ነው የምታስበው አንድ ወንድ ስቀርብ። ወንድ ልጅ ደግሞ ከተመቸችኝ እቀጥላለሁ ብሎ ነው የሚቀርባት። ያ ነው ትልቁ ችግር። ደግሞ ሴት ልጅ ችግሯ እድሜ ልኳን ነው የምታብሰለስለው። እድሜ ልኳን ከሷ ጋር ተጣብቋ ብዙ ሴቶች አላገቡም። ብዙ ሴቶች ያንን ሲያከነክኑ እድሜያቸውን ጨርሰዋል፣ ላይፋቸውን አበላሽተዋል። ወንድ ግን እንደዛ አይደለም። ወንድ ትዝ የምትዩ መች ነው ራስሽን ችለሽ በርትተሽ ሰው ሆነሽ ካየሽ በልጠሽው ካገኘሽ ውይ እኔ እኮ ፈልግሽ ነበር፣ እኔ እኮ ወድሽ ነበረ፣ እኔ እኮ ሪዝኔ እንደዚህ ስለሆነ ነው ስላልተረደሽኝ ነው ብሎ እንደገና ከወጣሽበት መሰላል ሊፈጠፍጥሽ ነው የሚፈልገው። ወንድ ግን እድሜ ልኩን የሚያፈቅራት ምን አይነት ሴት እንደሆነች ታውቂያለሽ? ወንድ ልጅ እድሜ ልኩን የሚወዳት የሚያፈቅራት ሴት እምቢ ያለችውን ሴት ነው። እምቢ ካልሽው እድሜ ልኩን ይወድሻል፣ እድሜ ልኩን ያፈቅርሻል፣ ሁሉ ጊዜ ሪስፔክት ያደርግሻል፣ ሁሉ ጊዜ ለአንቺ ክብር አለው በውስጡ። ዋና ሴት ልጅን ወንድ ልጅ ሊጠላት የሚችለው ምንድነው? አብራው ከሱ ጋር ካሳለፈች። ከሱ ጋር ስታሳልፊ ራስነትሽን አሳልፈሽ ከሰጠሽው ከዛ በኋላ አይፈልግሽም። ጊዜ ነው የሚጠብቀው። በቃ ጊዜ ይጠብቃል። መች ነው ምተዋት ይላል። አንቺን በቃ የጊዜ መደበሪያ አንቺ የሚያደርግሽ ለትዳር ለቁም ነገር አይፈልግሽም። ይሄ ያ ወንድ ክፉ ስለሆነ አይደለም። እናንተ የተጎዳችሁበትን ወንድ ያ ልጅ አረመኔ ነው ብላችሁ ልታስቡ ትችላላችሁ። አረመኔ ስለሆነ ሳይሆን የራሱ የተፈጥሮ ጉዳይ ከአንድ ሴት ጋር ካሳለፈ በኋላ አይፈልጋትም። ይሄ ደግሞ መጽሐፍ ቅዱስ ላይ ከሌላ ከሳይንስ በላይ መጽሐፍ ቅዱስ ላይ ተጠቅሷል። አምኖን የሚባል የዳዊት ልጅ አለ። እህቱን ትዕማርን አፈቀራት። እህቱም ሆኗል እርሱ እዚህ ጋር እህት መሆኑ ሌላ ችግር ሆኖ ሳለ አፈቀራት። ታመመ። አላፈቀራትም እንዳይባል አፍቅሯታል። ይሄ እኮ የእውነት አፍቅሮሻል፣ ሳያፈቅርሽ ቀርቶ አይደለም። አፈቀራት። ለትምህርታችን የተጻፈው መጽሐፍ ቅዱስ ላይ እንድንማር የሆነ ትምህርት እንድንወስድ ነው የተጻፈው። አፈቀራት፣ ታመመ፣ ጓደኛውን አማከረ። ልክ እንደ አምኖን ጓደኛ ማለት ነው።
ልክ ሳማት እንደዚህ አርጋት ብለው ሴት ልጅን እንዴት መጣል እንዳለባቸው የሚመክሩ መካሪዎች አሉ፣ ከጎን ጓደኞች አሉ፣ እርስ በርስ ሲያወሩ ምናምን የሚወራ ወሬዎች አሉ። ስለዚህ ሳማት፣ ከተሳመች አንድ ልጅ የትም አትሄድም ይባላል። ተሳሳሚያለሽ፣ ከተሳሳምሽ በኋላ የሱ ስሜት ይነሳል። የሱ ስሜት ተነስቶ ሲጨነቅ ስታይ እንግዲህ የዋህም አይደለሽ፣ ከሱ ጋር ታሳልፊያለሽ። ከዛም ቀን ወዲህ ከአንቺ ጋር መለየትን የሚፈልገው አይፈልግሽም። አምኖን እንደዛ ታሞ ስንት መከራ ያየላትን ስንት አፍቅሯት በስንት መካሪ አባቱን አስፈቅዶ ያገኛትን ሴት ልክ ደፈራት በኋላ የወደዳትን ያህል ጠላት ይላል መጽሐፍ ቅዱስ። ወንዶች ከነሱ ጋር አሳልፈው የሚያገቡ ሴቶች እድለኞች ናቸው። እንደዛ ደግሞ የሚሆነው በምንድነው? ወይ የሷን ቤተሰብ ፈርቶ ሊሆን ይችላል፣ ወይ ደግሞ ከሷ የሚያገኘው ጥቅም ሊኖር ይችላል። ብቻ ያየው የሆነ ነገር ሊሆን ይችላል እንዲያገባት የሚያደርገው እንጂ በአብዛኛው አብሮ ካሳለፈ ወንድ ከአንቺ ጋር አይፈልግሽም። ግን እድሜ ልኩን አንድ ወንድ እንዲያፈቅርሽ፣ እድሜ ልኩን እንዲፈልግሽ፣ እድሜ ልኩን እንድትቆጩ ማድረግ ከፈለግሽ ከወንድ ጋር አብረሽ አታሳልፊ። እሺ ተሳስተሻል፣ ከዚህ በፊት ተሳስተሻል፣ ሳታቂ አሳለፍኩኝ፣ እሺ ምን ላድርግ ካልሽ እግዚአብሔር የምህረት አምላክ ነው አይደለም? እግዚአብሔር ቸር አምላክ ነው። እኛ ራሱ ቸር ነን አይደል? ለልጆቻችን ቸር ነን። እግዚአብሔር እንዴት ቸር የሆነ እንዴት ርህሩህ አምላክ ነው፣ ይቅር ባይ አምላክ ነው። ስለዚህ ንስሐ ትገቢያለሽ። ኃጢአት ነው አይደለ? ንስሐ ትገቢና በእግዚአብሔር ፊት ከዛ በኋላ ክብርሽን ትጠብቂያለሽ። አንድ ሴት ክብሯን ከጠበቀች ለምን አራት አትወልድም? ክብሯን የጠበቀች ሴት ሰዎች ወንዶች ተሻምተው ሲያገቧት አይተሻታቂ አላየሽም? እኔ በህይወቴ አይቻለሁ። አይደለም ከአንድ ወንድ ጋር አሳልፈሽ ከዛ በኋላ እዛ ስብርብርብር ብለሽ መቅረት ይቅርና ማለት ነው የመታሽ ድንጋይ ደግሞ እንዳይመታሽ ነው መጠንቀቅ ያለብሽ። ሁሌም በቃ እኔ እንደዚህ ሆኛለሁ ስለዚህ እንደዚህ ስለሆንኩኝ ይሄኛው እስቲ ክንት ካገባኝ ብለሽ ከዚህ ጋር ስትሞክሪ ይሄኛው ካገባሽ ከዛ መጨረሻ ላይ ምን ትያለሽ? ምን ሆኜ ነው ሰው ሁሉ አይወደኝም፣ በቃ እኔ ለወንድ አልተፈጠርኩም ማለት ነው የምትዩ መች ነው? አንዴ በቃ ስለተሳሳትሽ ከዚህ ጋርም በቃ ኦሬዲ እኔ ድንግል አይደለሁም ለምን ከዚህ ጋርም አላሳልፍም፣ ለምን ከዚህ ጋርም አላሳልፍም፣ ይሄም ካገባኝ ብለሽ ከወደደሽ ጋር ሁሉ ከሞከርሽ ማንንም አያገባሽም። እድሜ ልክሽን ተሰባብረሽ እድሜ ልክሽን ተራሰው ሆነሽ ነው የምትቀሪው። በልጡኝ ምን ታረቂያሽ መሰለሽ? ኦሬዲ ያ ሰው እምቢ አልሽ፣ ተለወጠብሽ፣ ስልክ አያነሳም፣ አይፈልግሽም፣ ሊያይሽ አይፈልግም፣ ጋብቻ አይፈልግም አይደል? አንቺ እሱን እንዴት እንደምትበቀዩ ልንገርሽ። ራስሽን ጠብቂ፣ ክብርሽን ጠብቂ። ክብሯን የጠበቀሽ ሴት መልክ ኖረሽ አልኖረሽ አላየሽም እንዴ? ማናት ንጹህ ሴት ማናት? ክብሯን የጠበቀች ማለት የተከበረች ራሷን ያስከበረች ማለት ነው። ደስታሽ በወንድ አይደለም። ይሄ የወንዶች ባህሪ ነው። ያ ልጅ ክፉ ስለሆነ አረመኔ ስለሆነ ብቻ አይደለም። ወንድ ልጅ አብረሽው ካሳለፍሽው አይፈልግሽም። በቃ የምትፈልጊው አይነት ወንድ ከሆነ እንዳያመልጠኝ ብለሽ ከሱ ጋር ስታሳልፊ አመለጠሽ ማለት ነው ያ ወንድ። የሆነ ወንድሜ ለምን አታገባም ስለው ጊዜ ምን እንዳለ ታውቃላችሁ? የሆነች ጓደኛ ይዞ ነበር። ከዛ የሚወዳት ልጅ አግብታለች። እምቢ ያለችው ልጅ ነው የሚወዳት። የሚገርማችሁ ነገር አግብታለች፣ ልጆች ወልዳለች። እሷን ነው የሚወዳት በጣም የማያገኛትን ማለት ነው። እምቢ ካልሽው እድሜ ልኩን ያፈቅርሻል ወንድ። ስለዚህ እምቢ ካልሽው ያገባሻል፣ በቃ ያከብርሻል ወንድ። ዱርዬ ወንድ እኮ አንቺን አይፈልግሽም። ዱርዬ ወንድ ሼፕ ያላት ምናምን ለማድነቅና ለማሳለፍ እንጂ የሚፈልጋት እስቲ ዱርዬ ወንድን ጠጋ ብለሽ ምን አይነት ሴት ነው ማግባት የምትፈልገው ስትዩ ረጅም ቀሚስ የምትለብስ ነጠላ ተሸፋፍና ቤተክርስቲያን የምትሄድ በቃ እንደዛ አይነት ሴት ነው፣ ኩል የሆነች ሴት ነው ማግባት የሚፈልገው ዱርዬ ወንዱ ራሱ ማለት ነው። ስለዚህ በወንድ የተሰበርሽው የወደቅሽ እህቴ ሁሉ ከዛሬ ጀምሮ ታጥበሽ ንስሐ ገብተሽ ራስሽን ጠብቀሽ ታያለሽ። ከዛ በኋላ የሚገጥምሽ ወንድ ምን አይነት ወንድ እንደሆነ ማለት ነው። ስለዚህ ያ ወንድሜ ምን አለኝ፣ ለምን አታገባም? ሳያገባ ቆየና ለምን አታገባም? የኬሊት የምትባል ጓደኛ አልነበረች?
ለኛ እኮ አንዳንዴ እኛ ምን ላይ ከሊት ምርጥ ልጅ አመለጠችው ለምን ቢያላት ለምን በደላት ምናምን የተፈጥሮ ጉዳይ ነው። በቃ ሪጀክት ያደርጋል ሰውነታቸው፣ አይፈልጉም። አንዴ ካሳለፉ በኋላ አይፈልጉም። የተፈጥሯቸው ጉዳይ እንጂ አረመኔ ሆነው አይደለም። በመጽሐፍ ቅዱስ የተጻፈ ነው። ይሄው ወንዶች ሴቶች ጠቅላላ ተደርድረው እንዲያረጉ ነው የሚለው። እሱማ ይላል፣ ግን የተፈጥሯቸው ጉዳይ ነው። ከዛ ስጠይቀው ምን አለኝ? እሺ አለችኝ ቶሎ አለ። እሺ ያለችኝ በቃ አስጠለችኝ። ምክንያቱም ውስጡ ሪጀክት አደረገው። ቶሎ እሺ ያለችው አብራው ተኛች ምናምን አስጠለችው፣ ደበረችው። ስለዚህ እሷን አይፈልጋትም። የሚፈልጋት እምቢ የምትለውና የምትኮራበትን ሴት ነው። ስለዚህ ከወንዶች በጣም ተማርኩኝ። ተፈጥሯቸው እንደሆነ ክፉ ስለሆኑ ብቻ ሳይሆን ተፈጥሯቸው በቃ ሪጀክት ያደርጋል ሰውነታቸው። ሪጀክት ካደረጉ እነሱ ምን አንዷ በጣም ይወዳት ነበርና ምንም የማታውቀው ልጅ አስጀመራት ፍቅር አስጀመራትና በኋላ ተለወጠባት። ልክ እንደዚች ልጅ ሲለወጥባት ምን አለች? ለምን ተለወጥክብኝ ምናምን በቃ መቁረጥ ስላቃታት እስቲ በቃ ንገረኝ የመጨረሻ አለችው። ሲላት ምን አለ? አላፈቅርሽም ነበር። ሳታፈቅረኝ ነው እንዴ ይሄን ሁሉ መንገድ ሄድ ነው? አይ ሞከርኩኝ፣ በቃ ላፈቅርሽ ሞከርኩኝ፣ ብልብልብል እምቢ አለኝ። ስለዚህ ስለማላፈቅርሽ ነው እምቢ አልኩሽ። ስለዚህ በቃ ያቺ ልጅ ምንድነው ፍቅር ውሸት እንደሆነ ፍቅሩን ውሸት የምናደርገው ምንድነው? ከወንዶች ጋር ስንተኛ ክብራችንን አሳልፈን ስንሰጥ ነው። ፍቅር ውሸት የሚሆነው ክብራችንን አሳልፈን ስንሰጥ፣ ጨክነን አንድን ወንድ የምትወጂው ከሆነ ማግባት የምትፈልጊ ከሆነ ጨክ እየፈለግሽም ማለት ነው። እሱን መሳም እየፈለግሽ ከሱ ከማሳለፍ እየፈለግሽ ስሜትሽ እየገፋሽ ተጠንቀቂ። ከዝሙት ሽሹ ይላል መጽሐፍ ቅዱስ። ሰይጣንን ተቃወሙ ከናንተ ይሸሻል። ከዝሙት ሽሹ ይላል። ከዝሙት አጠገብ ሆነሽ ማታ ማታ አብረሽ ወክ እያደረግሽ ክላሱ እየሄድሽ ከዝሙት መሸሻችን። ከዝሙት መሸሽ የምትችይው በቃ በመሸሽ ነው። በቃ ማታ በቃ በስነ ስርዓት ነው። ማግባት ከፈለግሽ በጣም የምትወጂው ወንድ በተለይ በጣም የምትፈልጊው ሉዝ ማድረግ የማትፈልጊው ወንድ ከሆነ ክብርሽን ጠብቂ። ሁለት ደግሞ ከዛ በኋላ እሺ ለኛ እሱ ሲደብረው መጥቶ አንቺ መደበሪያ እንዳትሆኚ። አንድ ሰው ተመልሶ ከመጣ ኦኬ፣ ከዚህ በኋላ ተመልሰ ከመጣ ምንም አናደርግም። በቃ የምትገናኙትንም በኩል ወስነሽ ጨካኝ ሆነሽ እስከዛ የሚቀጥል ከሆነ ይቀጥል፣ ካለበለዛ ግን ቢኬርፉል ነው ምለው። እስቲ ሌሎች ደግሞ እናንተ እህቶቼ ወይም ደግሞ ከእንደዚህ ያሳለፋችሁ ሰዎች የምትመክሩት ምክር ካለ ወንዶችም ማለት ነው። ለምንድን ነው ከሴቶች ጋር ብዙ ሴቶች በወንዶች የተሰበሩ ናቸው። እነዛ ወንዶች ግን እነዛን ሴቶች ትዝም አትላቸውም። ወንዶች ትዝ የምትላቸው እምቢ ያለቻቸው ሴት ናት። ስለዚህ እባካችሁ እህቶቼ እናንተም ተጠንቀቁ። ከዚህ በፊት ያሳለፋችሁት ነገር ካለ የምትመክሯት ምክር ካለ የምትመክሯቸው ምክር ካለ እስቲ ኮመንታችሁ ላይ የእናንተን ሐሳብ ገለጡ። እህቴ ሩሃማ ሊንኩን አስቀምጥላችኋለሁ ኮመንት ላይ። በጣም አርጋ ገልጸዋለች። በጣም አርጋ ሳይንቲፊክ በሆነ መንገድ እኔ መጽሐፍ ቅዱስን የነገርኳችሁ ደግሞ በሳይንቲፊክ መንገድ በቅርቡ ነው የለቀቀችው እና ሊንኩን አስቀምጥላችኋለሁ። በጣም በቃ ግልጽ አርጋ ነው 4 ነጥብ ወንድ እንደማይፈልግሽ አርጋ ነው ያስቀመጠችው። እሱን ቪዲዮ አስቀምጥላችኋለሁ እና በጣም አሪፍ ልጅ ናት። እሷንም ገብታችሁ ቤተሰብ ያላረጋችሁ ቤተሰብ አርጓት። በጣም በቅንነት የምትናገር እህት ናት፣ የምታስተምር እህት ናትና ስለዚህ ጉዳይ በደንብ አርጋ አብራርታ በሚገባ ቋንቋ ነው የተናገረችው እና በጣም አድንቄዋለሁ፣ ወድጄዋለሁ አገላለጿን ማለት ነው። ለምን እንደማያገባሽ ስለዚህ ለምን እንደማያገባሽ ሳይንቲፊክ የሆነውን ደግሞ እሷ በደንብ አርጋ ገልጸዋለች። እኔ በመጽሐፍ ቅዱስ ነው እና በልምድና በመጽሐፍ ቅዱስ ባየሁት ነው። ሌሎች ደግሞ ይጠቅማችኋል ያልኳቸው ቪዲዮዎች ኮመንት ላይ አስቀምጥላችኋለሁ። ዛሬ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የመኒጂ ቤተሰቦችን እንድትቀላቀሉ ጋብዛችኋለሁ። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ክብር በሉልኝ። እግዚአብሔር አምላክ መልካም ትዳር ይስጣችሁ። ባለትዳር የሆናችሁ ደግሞ እግዚአብሔር አምላክ ትዳራችሁን ይጠብቅላችሁ። እግዚአብሔር አምላክ የትዳራችሁን ሰላም ይጠብቅላችሁ። እግዚአብሔር አምላክ አገራችን ኢትዮጵያን ሰላም ያርግልን። ፍቅር፣ ሰላም፣ አንድነት ይስጠን። ተባረኩ።